ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ማክሰኞ ሐምሌ 28 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል የያዘችውን ታላቅ ሀገራዊ እቅድ ከእቅዷ በላይ 805.3 ሚሊዮን ችግኞችን በመትከል በታላቅ ስኬት ማሳካቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የታቀደውን እቅድ በ5.3 ሚሊዮን ችግኞች ብልጫ ማሳካት ተችሏል ሲሉም ገልጸዋል። ሰራዊቱ በሀገር አቀፍ ደረጃ እየተከለ የሚገኘውን ዘመቻው መቀላቀል ህዝባዊ ተሳትፎውን አረጋግጧል። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተጀመረው ይህ የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ቃል ለ8ኛ ዙር እየተከናወነ ሲሆን በአንድ ጀንበር 800 ሚሊዮን ችግኞች የሚተከሉበት መርሃ ግብር በሰራዊታችንና በህዝባችን ንቁ ተሳትፎ ተግባራዊ ሆኗል። የችግኝ ተከላ መርሃ ግብሩ እንደ ተቋም በመከላከያ ደረጃ ሐምሌ 7 ቀን 2018 ዓ.ም በጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላና በመከላከያ ሚኒስትሯ ክብርት ኢንጂነር አይሻ መሐመድ በተገኙበት በይፋ የተጀመረ ሲሆን በትላንትናው ዕለት ደግሞ በሁሉም የሰራዊቱ ክፍሎች መርሃ ግብሩ ስኬታማ በሆነ አግባብ ተከናውኗል። በዚህም መሰረት የመከላከያ ሰራዊት አባላት በትላንትናው ዕለት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድና ከፍተኛ አመራሮች በተገኙበት ከልደታ ክፍለ ከተማ ነዋሪዎች ጋር በመቀናጀት ችግኝ ተክለዋል። በሁሉም እዞችና የሰራዊት ክፍሎች ሀገር አቀፍ ደረጃ ተስፋን እንትከል በሚል መሪ ቃል እየተከናወነ የሚገኘውን የአረንጓዴ አሻራ መርሃ ግብርን በመቀላቀል የሰራዊቱ አባላት ስኬታማነት በተሞላበት አግባብ ችግኝ ተክለዋል። ሰራዊቱ የዘመቻው አንድ አካል መሆኑንም አረጋግጧል። የመከላከያ ሰራዊቱ በማንኛውም ጊዜ ከህዝብ ጋር በመሆን የሰላምና የልማት ስራዎችን በውጤት እንደተሻገረው ሁሉ በመላ ሀገሪቱ በተከናወነው የአረንጓዴ አሻራ መርሃ ግብር ተሳታፊ በመሆን የልማት አጋር መሆኑንም ዳግም አስመስክሯል። ሰራዊቱ በሰፈረባቸው የግዳጅ ቀጠናዎች ሁሉ ህብረተሰቡን በገንዘብ፣ በጉልበት፣ በሰብል ማጨድና በመሰብሰብ የሚያሳየው ህዝባዊነት ሰሞኑን በይበልጥ ደግሞ ባከናወነው መጠነ ሰፊ የችግኝ ተከላ መርሃ ግብር ማረጋገጥ ችሏል። በርካታ አካባቢ ከዚህ በፊት የተከሉ ችግኞች እንደጸደቁት ሁሉ አሁን ላይም ችግኞችን መትከል ብቻ ሳይሆን ትኩረት ሰጥቶ መንከባከብ፣ ከእንስሳት ንክኪ መከላከል፣ ውሃ ማጠጣትና እንዲጸድቁ አስፈላጊውን ሁሉ ማድረግ ይገባል። ሰራዊቱ በደምና በላቡ መስዋዕትነትን ከፍሎ የሚያስቀጥላትን ኢትዮጵያ ጽዱና ውብ በአረንጓዴ ልማት የታደለች አድርጎ ለትውልድ ለማስረከብ ባለፉት 8 ዓመታት የተተከሉና የጸደቁ ችግኞች ጥሩ ተስፋ ሰጪዎች ናቸው ተብሏል። የአንድ ጀንበር ችግኝ ተከላና የዓለም አቀፍ ሚዲያዎች እይታ በሰፊው የተስተዋለበት ይህ በአይነቱ ልዩ የሆነው የ800 ሚሊዮን የችግኝ ተከላ ዘመቻ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የምታስተናግደውን 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን ዝግጅት በከፍተኛ ሁኔታ የሚያጠናክርና የሚደግፍ ተግባር መሆኑም ተመላክቷል። በራያ አላማጣና አካባቢው የህወሓት ታጣቂዎች ከፍተኛ ወታደራዊ ስምሪት በማድረጋቸው የጦርነት ስጋት ማየሉንና ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸውን የአካባቢው ነዋሪዎች ገልጸዋል። በጨርጨር በቢሶበርና ዋጃ መስመሮች ሰፊ የኃይል ስምሪት በመደረጉ ከተማዋ የወታደራዊ እንቅስቃሴ የበዛባት ሆናለች። የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደት የቀጠለ ሲሆን በከተማዋ በምሽት ተንቀሳቅሶ መኖር አለመቻሉ ቤት ለቤት ዝርፊያ መስፋፋቱም ተገልጿል። የትራንስፖርት እንቅስቃሴ በመቆሙ የወጣቶች ዝውውር የተገደበ ሲሆን ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል። ከ2000 በላይ ማውጣት ባለመቻሉ ነዋሪዎች 10% ኮሚሽን ከፍለው ከግለሰቦች ለመቀየር ተገደዋል ሲልም የጀርመን ድምጽ ራዲዮ ዘግቧል። በአስቸኳይ ልዩነቶች በሰላማዊ መንገድ ይፈቱ ሲል ሳልሳይ ወያነ ሓርነት ትግራይ ተናገረ። ከሰላም ውይይት ይልቅ የጦርነት አማራጭን የመረጡ አካላት የሰውን ሕይወት የሚቀጥፉና ሁለንተናዊ ውድመትን የሚያስከትል ግጭት ውስጥ መግባታቸውን የገለጸው ሳልሳይ ወያነ ትግራይ ይህ የጥፋት መንገድ በአስቸኳይ በመተው ልዩነቶች በሰላማዊ መንገድ እንዲፈቱ ጥሪ አቀረበ። ፓርቲው ባወጣው መግለጫ እንዳመላከተው በህዝቡ ላይ እየደረሰ ያለው እንግልትና መከራ ለማብቃት ሁሉም አካላት
አስፈላጊውን ጥረት እንዲያደርጉ ጠይቋል። አሁን ያለው ግጭት የብዙ አካላት እጅ ያለበትና ማብቂያው የማይታወቅ አደገኛ ምዕራፍ ውስጥ መግባቱን አስቀድሞ ሲያሳስብ መቆየቱን ያስታወሰው ሳልሳይ ወያነ ወጣቶችን ለጦርነት የሚዳርጉ አካላት ግን ማስጠንቀቂያውን ለመስማት ፈቃደኛ አልሆኑም ብሏል። ሁኔታውን ለመቀልበስና ተጨማሪ የሰው ሕይወት ጥፋትን ለማስቆም የሰላም ወዳጆች በሙሉ ያላቸውን ጫና አጠናክረው እንዲቀጥሉ ፓርቲው ጥሪውን አስተላልፏል። አማራ ክልል በተለያዩ አካባቢዎች ሕግ የማስከበር አቅምን ለማጠናከር በሚል የጸጥታ ኃይሎችን እያስመረቁ መሆኑ ተመላከተ። አማራ ክልል በተለያዩ አካባቢዎች ሕግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ ማስመረቅ ላይ ሲሆን በኮምቦልቻ ጭምር የጸጥታ ኃይሎች በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀም አሳውቋል። ይህ በእንዲህ እንዳለ ተመራቂዎቹ ከዞን ዞን የለበሷቸው ወታደራዊ የደንብ ልብሶች የተለያዩ መሆናቸውን አዲስ ማለዳ ተመልክቷል። እንዲሁም ወልዲያ፣ ባህር ዳርና ሌሎች አካባቢዎችን ጨምሮ ደግሞ በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠናም ተሰጥቷል። በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑም ይታወሳል። በኮረም ከተማ ኮሙኒኬሽን ካላማጣ ከተማ ከራያ አላማጣና ከራያ ባላ የተውጣጡ የራያ ዘብ የተሰኙ ኃይሎች አባላት የሞራል የስነልቦናና የዝግጁነት ስልጠናቸውን በመጨረሻው ምዕራፍ ላይ እንደደረሰም ተገልጾ ነበር። የክልሉ ኮሙኒኬሽን ይዞት በወጣው መረጃ መሰረት በደቡብ ወሎ ጊምባ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደብረ ብርሃን፣ ባህር ዳር ላይ ስልጠናዎች መከናወናቸው ተመላክቷል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግ ማስከበር አቅምን ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩ ጥምር የጸጥታ ኃይሎች ማስመረቁን የአማራ ክልል ኮሙኒኬሽን ገልጿል። እንዲሁም ከደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በጊምባ ከተማ የንድፍ ሐሳብና የወታደራዊ ስልጠና የተሰጣቸው የደጀን ኃይል አባላት መመረቃቸውንም አሳውቀዋል። መረጃው የአዲስ ማለዳ ነው። የኢትዮጵያ አየር መንገድ ከጋምቤላ ወደ ደምቢዶሎ ቋሚ የበረራ አገልግሎት ሊጀምር መሆኑ ተገለጸ። የኢትዮጵያ አየር መንገድ የሀገር ውስጥ መዳረሻዎቹን በማስፋት ከጋምቤላ ደምቢዶሎና ከደምቢዶሎ ጋምቤላ ቋሚ የበረራ አገልግሎት ሊጀምር መሆኑን አሳውቋል። አየር መንገዱ ይህንን የበረራ አገልግሎት ከነሐሴ 6 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚያደርግም ተመላክቷል። የኢትዮጵያ አየር መንገድ የሀገር ውስጥ የበረራ መዳረሻዎቹን አቅም በየጊዜው በማስፋት ህብረተሰቡን የእንቅስቃሴና የትራንስፖርት ፍላጎትን ለማሟላት በትጋት እየሰራ እንደሚገኝም ተገልጿል። በጋምቤላና በደምቢዶሎ ከተሞች መካከል የሚጀምረው ይህ አዲስ የበረራ መስመር በሁለቱ አካባቢዎች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስርን ይበልጥ ለማጠናከርና ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው አየር መንገዱ ለኢቢሲ.ስትሪም በሰጠው መረጃ አሳውቋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።